ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ ይያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። ዓለም አቀፉ የገንዘብ ተቋም IMF ባወጣው የ2025 ዓመታዊ ሪፖርቱ ከኢትዮጵያ ጋር በተያያዘ ያወጣው ሪፖርት አለ። ሪፖርቱ ምን ይላል? ዝርዝር አለ። አሁን ያለው ደካማ ሰላም ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ አለብን ሲሉ ጄኔራል ታደሰ ወረደ ተናገሩ። ወደብን መጠቀም የንግድ እንጂ የፖለቲካዊ ወይም ወታደራዊ ጉዳይ አይደለም ሲል የኤርትራ የውጭ ጉዳይ ሚኒስቴር ተናግሯል። ተሰሙታላችሁ። የዛሬው ድብደባ 12 ሰዓታትን የፈጀ ነው ሲሉ ዘለንስኪ ተናገሩ። የህወሓት አርሚ 7 ጦር በሸረሪና በኩል ትናንት ለሊት 9 ሰዓት ጀምሮ በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት ማድረሱ ተገለጸ። በቡታጅራ ከተማ የሰው ህይወት እንደጠፋ ተገልጿል። በምን ምክንያት የሰው ህይወት ጠፋ? ዝርዝር አለ። ከ30,000 ሰዎች በላይ ማይክሮቺፕ በእጃቸው መዳፍ ላይ ማስተከላቸው ተገልጿል። ዝርዝር አለ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የሰው ህይወት መጥፋቱ ተገለጸ። የቡታጅራ ከተማ አስተዳደር መግለጫ ወጥቷል። ማምሻውን እንዲሁም መስከረም 18 ቀን 2018 ዓ.ም ጠዋት የከተማችንን ህዝብ የማይመጥን አስነዋሪና አሳፋሪ ተግባር ማንንም ሊወክሉ በማይችሉ የተደራጁ አካላት በቡታጅራ ከተማ በተወሰኑ ወንበዴዎች ብጥብጥና ረብሻ የተፈጸመ የነበረ ቢሆንም የጸጥታ ኃይሎቻችን ብሎም በሰላም ወዳዱ ማህበረሰብ አማካኝነት ማስቆም ተችሏል። የተፈጠረው አስነዋሪ ድርጊት የህይወትና የአካል ጉዳት አስከትሏል። በዚህም ከተማ አስተዳደሩ የተሰማውን ጥልቅ ሐዘን እየገለጸ በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ነፍሳቸውን በገነት እንዲያኖርልን ከልብ እንመኛለን። ለቤተሰቦቻቸውና ወዳጅ ዘመዶቻቸውም መጽናናትን እንመኛለን። ህዝባችንን የቆየ አብሮነትና አንድነት እንዲሁም የሰላም ሰገነትና አብነት ተብላ ከምትጠራው ከተማችን አኳያ የተፈጸመው የብጥብጥና ሁከት ተግባር ፍጹም ቡታጅራን የሚመጥን አይደለም። ስለሆነም ችግሩን ለመፍታት ከሰላምና ልማት ወዳዱ ህዝባችን ጋርና ከሚመለከታቸው አካላት ጋር እየመከርንበት መሆኑን ታውቆ የአካባቢያችን ብሎም የቡታጅራ ከተማ ሰላምና ጸጥታ ወደ ነበረበት ለመመለስ ህዝቡ ከጸጥታ መዋቅሮቻችን ጋር እንዲሰራ ጥሪያችንን እናቀርባለን ሲል መልእክቱን አስተላልፏል። የህወሓት አርሚ 7 ጦር በሸረሪና በኩል ዛሬ ከሌሊቱ 9 ሰዓት ጀምሮ በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን የደረሰ መረጃ ያመለክታል። ሌሊቱን ከሸረሪና ተነስተው ዘልቀው በመግባት በረከት በምትባል ቀበሌ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል። በዚህ ሰዓት መከላከያና የተከዜ ዘብ በጋራ በመሆን ወደ አካባቢው በማቅናት እርምጃ እየወሰዱ መሆኑን ምንጮቻችን ገልጸዋል። በነዳጅ የሚሰሩ ተሽከርካሪዎች ጣፋንታ ወደ ኤሌክትሪክ መቀየር ነው ተባለ። በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር በርኦ ሐሰን በኤፒዲ ለምትታተመው ዘመን ኢኮኖሚ እንደገለጹት በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ጣፋንታቸው ወደ ኤሌክትሪክ መቀየር ነው ብለዋል። ለነዚህም የነዳጅ ተሽከርካሪዎች ወደ ኤሌክትሪክ መቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ተናግረዋል። የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከ100,000 በላይ ተሽከርካሪዎችን ወደ ገበያ ማስገባቷን የጠቀሱት ኃላፊው በመጪው 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑት የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርቶችን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ አካባቢ ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500,000 በላይ የኤሌክትሪክ ተሽከርካሪዎች ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን ገልጿል።
አሁን ያለው ደካማ ሰላም ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ አለብን ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ይህንን ንግግር ያደረጉት በአዲግራት ከተማ በተከናወነው የመስቀል በዓል አከባበር ላይ ነው። በዓሉ በመላው ትግራይ በድምቀት እየተከበረ መዋሉን ገልጸው ፕሬዝዳንቱ ቢሆንም በፕሪቶሪያ ስምምነት ላይ የተፈረሙ ችግሮች መፍትሄ ባለማግኘታቸው ህዝቡ ያለ ስጋት በዓሉን ማክበር እንዳልቻለ አስታውቀዋል። ንግግራቸውም ሲቀጥሉ የተፈናቀሉ ወገኖች እንዲመለሱና የትግራይ ግዛቶች እንዲመለሱ እንዲሁም በሁሉም የትግራይ ክልል በዓሉ በነጻነት እንዲከበር የፌዴራል መንግስት በህገ መንግስቱ መሰረት የትግራይን ህዝብ ጥያቄ መመለስ ይገባዋል ያሉት ሌተናል ጀነራል ታደሰ በህገ መንግስቱ መፈታት የነበረበትን ጉዳዮች መዘግየታቸውን አስረድተዋል። ያሉትን ችግሮች ለመፍታት ጊዜያዊ አስተዳደሩ የቱንም ያህል እድሉ ጠባብ ቢሆንም ሰላማዊ አማራጭ እንደሚጠቀም አስረድተው ጨምረውም አንድ መሪ መፈተን ያለበትን ጦርነት ለማስቀረት ሁሉንም የሰላም አማራጮች ተጠቅሞ ተልእኮን ማሳካት ሲችል ነው። አሁን ያለውን ደካማ የሆነ ሰላም እንደ ወርቃማ እድል ወስደን ሁላችንም ይህ ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ ይገባናል ብለዋል። በሌላ በኩል በትግራይ ተወላጆች መካከል አንድነትን ለመመለስ የመግባባትና እርቅ ሰላም ኮንፈረንስ በዚህ ዓመት እንደሚከናወን ገልጸው ኮንፈረንሱ የተራዘመው የተሻለ ሁኔታ ለመፍጠር መሆኑን አስታውቀዋል። ጨምረውም በውስጣችን ያለውን ችግር በአስተዳደራዊ መንገድ ሳይሆን በኃይል ለመፍታት መሞከር ለአንድነት ትልቅ ፈተና ሆኗል ያሉት ፕሬዝዳንቱ ችግሩን ለመፍታት አማራጩ ንግግርና ውይይት መሆኑንም ገልጸዋል። ዓለም አቀፉ የገንዘብ ተቋም IMF ባወጣው የ2025 ዓመታዊ ሪፖርቱ ኢትዮጵያ ውስብስብ በሆነው የዓለም ኢኮኖሚ ሁኔታ ውስጥ ሆና የኢኮኖሚ ተግዳሮቶችን ለመፍታት በንቃት እየሰራች መሆኑን ገለጸ። ሪፖርቱ ኢትዮጵያ እንደሌሎች ዝቅተኛ ገቢ ካላቸው ሀገራት ሁሉ ከፍተኛ የውጭ ጫናዎች ቢያጋጥሟትም በተቋሙ ድጋፍ የማይክሮ ኢኮኖሚ መረጋጋትንና እድገትን ለማምጣት ትኩረት አድርጋ እየሰራች ነው ብሏል። የዓለም ኢኮኖሚ እድገት በ2025 በ2.8 በመቶ ብቻ እንደሚገመት የጠቆመው ሪፖርቱ እንደ ኢትዮጵያ ያሉ ሀገራት የንግድ ውጥረቶችንና የዕዳ ጫናዎችን ተቋቁመው የፊስካል መረጋጋትን ለማስፈን ማሻሻያዎችን እያደረጉ መሆኑን አድንቀዋል። IMF ለኢትዮጵያ የሚያደርገው ድጋፍ እንደ ገንዘብ ሚኒስቴር፣ ብሔራዊ ባንክና የገቢዎች ባለስልጣናት ያሉ ቁልፍ የኢኮኖሚ ተቋማትን የማጠናከር ስራዎችን እንደሚያካትት ገልጿል። ይህም የሀገሪቱ የህዝብ ፋይናንስ አያያዝ፣ የገቢ ማሰባሰብና የፋይናንስ ዘርፍ መረጋጋትን ለማሻሻል ያለመ ነው ተብሏል። ተቋሙ ኢትዮጵያ የክፍያ ሚዛን ማረጋጋትን እንድታረጋግጥና እድገትን የሚያበረታታ የፊስካል ማስተካከያ እንድታደርግ የሚያግዙ የብድር ስምምነቶችን ማጽደቁን ሪፖርቱ ጠቁሟል። በተጨማሪም IMF ኢትዮጵያ የጀመረችው መዋቅራዊ ማሻሻያዎች እንዲያስቀጥል የፊዚካል ዲሲፕሊን እንዲጠብቅና የዕዳ ተጋላጭነትን ለመቆጣጠር ከዓለም አቀፍ ማህበረሰብ ጋር በቅርበት እንድትሰራ አሳስቧል። በሪፖርቱ በኢትዮጵያና በIMF መካከል ያለው ጠንካራ ግንኙነት በቴክኒክ ድጋፍ፣ በክትትልና በብድር አቅርቦት እንደሚቀጥል ተገልጿል። ይህ ትብብር ኢትዮጵያ ኢኮኖሚዋን ለመቀየር፣ ድህነትን ለመቀነስና ለአስቸጋሪ ዓለም ሁኔታዎች ያላትን ተቋቋሚነት ለመገንባት በምታደርገው ጥረት ወሳኝ ሚና እንዳለው ሪፖርቱ አስምሮበታል። በስዊድን ከ30,000 ሰዎች በላይ ማይክሮቺፕ በእጃቸው መዳፍ ላይ ማስቀበራቸው ተነገረ። በስዊድን ውስጥ ከ30,000 በላይ የሚጠጉ ሰዎች በፈቃደኝነት በእጃቸው ውስጥ የሩዝ ፍሬ የሚያህል ጥቃቅን ማይክሮቺፕ መትከላቸው ታውቋል። ይህ ማይክሮቺፕ ዲጂታል ቁልፍ የመክፈያ ዘዴንና መታወቂያን ተክቶ የሚሰራ ነው ተብሏል። ቺፑ በሲሪንጅ እርዳታ በአውራ ጣትና በጣት መካከል በፍጥነት የሚተከል ሲሆን ተጠቃሚዎች በሩን ለመክፈት፣ በባቡር ለመጓዝ፣ ለግሮሰሪ ለመክፈል እንዲሁም ወደ ስፖርት ማዕከል ለመግባት እጃቸውን ማንቀሳቀስ ብቻ በቂ ሆኖላቸዋል ነው የተባለው። ተከታዮቹ የኪስ ቦርሳንና ካርዶችን የመያዝ ግዴታን በማስቀረት የሚያገኙትን ምቾት እንደ ትልቅ ጥቅም ይገልጹታል። ይሁን እንጂ የዚህ ቴክኖሎጂ አዝማሚያ መስፋፋት በብዙ ወገኖች ዘንድ ስለ ግላዊነት ክትትልና የሳይበር ደህንነት ከፍተኛ ስጋት ፈጥሯል። ተቺዎች ቺፖቹ ሊጠለፉና መረጃ ለአግባብ ሊወጣ ይችላል የሚል ስጋት ሲያነሱ፣ ደጋፊዎቹ ደግሞ ቺፑ ከውጭ መረጃ የማያስተላልፍ በመሆኑ ለከፍተኛ ክትትል አያጋለጥም በማለት ይከራከራሉ።
የዛሬው ድብደባ 12 ሰዓታት የፈጀ ነው ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ በትላንትናው ዕለት ሩሲያ 12 ሰዓታትን የፈጀ ድብደባ ማድረጓን አስታወቁ። ዋና ከተማዋን ኪየቭን ጨምሮ በ7 ግዛቶች ላይ በተከናወነው በዚህ ድብደባ ወደ 600 የሚቆጠሩ ድሮኖችና በአስራዎች የሚቆጠሩ ሚሳኤሎች ጥቅም ላይ መዋላቸውን ገልጸዋል። እስካሁን ባለው መረጃ 4 ሰዎች መገደላቸውና ከ70 በላይ መቁሰላቸውን አስረድተዋል። ዘለንስኪ በመግለጫቸው በዋና ከተማዋ ኪየቭ በመቶዎች የሚቆጠሩ ድሮኖች በፈጸሙት ድብደባ አንድ ትልቅ ዳቦ ቤት፣ የመኪና ጎማ ፋብሪካ፣ የመኖሪያ ህንጻዎችና ሰላማዊ መሰረተ ልማቶች መመታታቸውን ያስታወቁ ሲሆን ድብደባውንም ወራዳ ጥቃት በሚል ገልጸውታል። ይህ ወራዳ ጥቃት ሩሲያ በውጊያውና በግድያው የመቀጠል ፍላጎት እንዳላት የሚያሳይ ነው ያሉት ዘለንስኪ ዩክሬን ለዚህ ጥቃት ተመጣጣኝ መልስ እንደምትሰጥም አስታውቀዋል። ሲቀጥልም ሩሲያ ይህንን ያደረገችው አንድ ሳምንት የቆየው የተመድ ጠቅላላ ጉባኤ መጠናቀቅን ተከትሎ ነው። በዚህ ደግሞ አቋሟ ምን እንደሆነ በመግለጽ አሳይታለች ብለዋል። ሩሲያ በበኩሏ የዛሬው ጥቃት ኢላማ ያደረገው በወታደራዊ ተቋማትና ለዩክሬን ጦር ኃይል ድጋፍ በሚሰጡ ኢንዱስትሪዎች ላይ መሆኑን ተናግራለች። ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም ሲሉ የኤርትራ የውጭ ጉዳይ ሚኒስቴር ተናገሩ። በኒውዮርክ እየተካሄደ ካለው የተመድ ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎች እንደሚካሄዱ ይታወቃል። ከዚህም መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስቴሮች ስብሰባ አንዱ ነው። በዚህም ስብሰባ ላይ ንግግር ካደረጉት መካከል የኤርትራው የውጭ ጉዳይ ሚኒስቴር አቶ ኡስማን ሳላ አንዱ ናቸው። በንግግራቸውም የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ በመከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርም በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባውም አስታውቀዋል። መተማመን የሚገባው ደግሞ ሀገራት እርስ በርሳቸው ነጻነታቸውን፣ የግዛት አንድነታቸውና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። አቶ ኡስማን ንግግራቸውን ሲቀጥሉም ኤርትራ ሉዓላዊት የባህር ጠረፍ ያላት ሉዓላዊት ሀገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውንም ጉዳዮች የሚወስኑትም ኤርትራና ራሷ የመረጠችው አጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይም ባህር ኃይል እንደማትፈቅድ አስታውቀዋል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆኑን አስረድተዋል። ጨምረውም ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሃዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው። ለህጋዊ የንግግር ስርዓት ወደቦቿን ክፍት ማድረጓን ትቀጥላለች ሲሉ ገልጸዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸር እንቆይ።